ሰላሙ አለይኩም ወራህመቱላህ እንዴት ናችሁ? ቤተሰብ ሰላም ብያለሁ። ክርስቲያን ወገኖች ዛሬ በቤት ውስጥ ዶሮ ነው ብሮስት የምናዘጋጀው። ዶሮዋን ቆራርጥና በቤት ውስጥ ኬኤፍሲን የሚያስንቅ ብሮስት ነው የምናዘጋጀው በቤት ውስጥ። ከውጭ የሚመጣው ዘይቱ በቆየ ዘይት ምናምን ነው የሚጠቀሙትና ለጤናችን ጥሩ አይደለም። በቤት ውስጥ ግን በቀላል መንገድ በትንሽ ግብአት ማዘጋጀት እንችላለን። እዚህ ጋር የምንጠቀማቸውን ቅመሞቹን እዚህ ጋር ብላክ ፔፐር፣ ፓፕሪካ፣ ጂንጅብል ፓውደር እንደ መጠናችሁ እንደ ዶሯችሁ ብዛት ነው። ግን ዶሯችንን መጀመሪያ በደንብ አጥበናል። እዚህ ጋር ጂንጅብል ፓውደር አለን። እዚህ ጋር ደግሞ ነጭ ሽንኩርት ፓውደር እንጠቀማለን። እንደሚበቃችሁ ነው እናንተ በመጠናችሁ። እኔ አንድ ዶሮ ስለሆነ እንደ መጠኔን አውቀዋለሁ። እዚህ ጋር ደግሞ የቀይ ሽንኩርት ፓውደር፣ እዚህ ጋር እርድ ነው ከረሩን እንዲያሳምርልን እርድ ትንሽ እንጠቀማለን። እዚህ ጋር ጨው ነው የምናደርገው። በልካችሁ ጨውን በልካችሁ ትጠቀማላችሁ እንዳይበዛባችሁ። እኔ ያው መጠኑን ስለማቅ እዚህ ጋር ውሃ ነው የምንጠቀመው። ውሃ እንጠቀማለን ለመቀላቀያ ያክል። በልካችሁ ውሃም እንዳታበዙበት እንደሚበቃችሁ። እኔ አንድ ዶሮ ስለሆነ የምጠብሰው ብዙ አያስፈልገኝም። እዚህ ጋር ሚክስ አደርገዋለሁኝ ቅመሞቹ እንዲቀላቀሉ ከውሃው ጋር እንዲቀላቀሉ ሚክስ አደርገዋለሁኝ። ጓንቴን ለብሼ ቦጭረቅ አደረኩት። ወጥ መሰል አይደለ? ሽሮ ፍትፍት ነው የሚባለው። ወጥ ይመስላል። እዚህ ጋር ፍርጥ ያርኩት ነው ሽንኩርቱን፣ ቀይ ሽንኩርቱን ቆጥር ብሎብኝ እና እዚህ ጋር በደንብ የታጠበችው ዶሮዋን በደንብ ባቸቶ ነው ያጠብኳት። ዶሮዋን በደንብ አበሻ ዶሮ በማጠብ አይታማም። እዚህ ጋር ቅልቅል አደረኩትና ፍሪጅ አስገባሁት። እንደዚህ ውግት አድርጌ በደንብ ቅመሙ ለ2 ሰዓት ያህል ፍሪጅ አቆየሁት። አሁን ፍሪጅ አስገብቼ 2 ሰዓት ያህል ቆይቶ በደንብ ቅመሙን እንዲስበው ማለት ነው። ማሳደርም ትችላላችሁ። እዚህ ጋር ከፍሪጅ አውጥቼው ከ2 ሰዓት በኋላ እዚህ ጋር ብላክ ፔፐር እጠቀማለሁ። ዱቄት ነው ያረኩት። እዚህ ጋር አሁንም ፓፕሪካን የማደርገው ዱቄቱ ላይ። እዚህ ጋር ነጭ ሽንኩርት ፓውደር፣ ቅድም የተጠቀሟቸውን ቅመሞች እዚህ ጋር ተጠቅሚያቸዋለሁ። አሁንም እዚህ ጋር ፓፕሪካ 2 አይነት ነው። አንዱ ስፓይሲ ነው፣ አንዱ የማይሞቀው ነው የማያቃጥለው። እዚህ ጋር አሁንም እርድ ተጠቅሚያለሁ። ጨው ተጠቅሚያለሁ። እዚህ ጋር ጨው አድርግና እዚህ ጋር ደግሞ ኩርሽም እንዲል ብሮስቱ ማለት ነው ሚስጥሩ፣ ዋናው ፖይንቱ። እዚህ ጋር የበቆሎ ዱቄት እጠቀማለሁ። ንሻ 1 ማንኪያ 2 ማንኪያ ነው የተጠቀምኩት እኔ። ግጥም አድርግና እዚህ ጋር ደግሞ 1 ማንኪያ ቤኪንግ ፓውደር ቡፍ ብሎ እንደዚህ ክሽክሽ እንዴል ማለት ነው። ኬኤፍሲ በቃ ኬኤፍሲ በሉት ብሮስት አንደኛው እንግዲህ ባለ። እዚህ ጋር ዱቄት ላይ እናንከባልለውና በደንብ በዱቄት ተምተም እናደርገውና ዱቄቱን እንደያዘ በረዶ ላይ እናደርገዋለን። እዚህ ጋር በደንብ ዱቄቱን እንትን ማለት አለበት። ዱቄት መያዝ አለበት። ቅመም ስላለው ዱቄቱም እዚህ ጋር በረዶ ውስጥ ንክር እናደርገዋለን። በረዶ ግድ ነው ያስፈልገዋል ዱቄቱ እንትን እንዳይል። እዚህ ጋር ድጋሚ በዱቄቱ እንደግመዋለን። መደጋገም ትችላላችሁ፣ ግን ከ2 በላይ በቂ ነው ብዬ አስባለሁ። 2 እኔም እንደዛ ነው የምሰራው። እዚህ ጋር ሁሉንም አደረኳቸው። ድጋሚ በበረዶ እንትን እያልኩ ድጋሚ አደርጊያቸው። እንግዲህ ደግሞ ወደ መጥበሱ ነው የምንሄደው። በጣም አሪፍ ነው በነገራችን ላይ። ስንግዝ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ ሰብስክራይብ አትርሱ። ሰብስክራይብ፣ ላይክ፣ ኮሜንት ያስፈልገኛል። ደግፍ አድርጉ ቤተሰብ። ብሮስታችሁን እየበላችሁ
ደገፍ ላይኳን ሰብስክራይብ ያስፈልገኛል። ሰርታችሁ ሞክሩት በቤት ውስጥ። ብዙ ጊዜ ከውጪ ከመግዛት በቤት ውስጥ ብታዘጋጁ በጣም ቀላል ነው። እዚህ ጋር ዘይቱ ትንሽ በመጠኑ በጣም ትኩስ መሆን የለበትም። እኔ በመጠን ነው 180 ነው ያደረኩት። እና ቀስ እያለ ነው መብሰል ያለበት። እንደ ድንች ቶሎ እንትን ማለት የለበትም። በጣም ዘይቱ መጋል የለበትም። እዚህ ጋር ወርቃማው ብሮስት KFC በቃ KFCን ይወዳደረዋል። የምሬን ነው። በጣም ወደውታል። አንደኛ በሉት ብሮስቱ እዚህ ጋር ተጠናቆ ስለተከታተላችሁኝ አመሰግናለሁ። እዚህ ጋር በዚህ ሁኔታ አብቅቷል። ድንችም ተጎን ጠብሼለታለሁ።